مشكور الله آمين آمين الله بركة يا ربي على من نتيجة ندر الله يا رب يا الله يا الله آمين كلهم نقدر تنكيم توفيق ويستعجوا آمين اللهم صل الله وسلم ما شاء الله ሰላም አለይኩም ቤተሰቦች እንዴት ናችሁ? ውድ ኢትዮጵያውያን ለእህታችን መስዋዕት የከፈላችሁ ሁላችሁም እንኳን ደስ አላችሁ። ለዚህ ቀን ላበቃችሁ ሁላችሁም ልባዊ ምስጋና ይድረሳችሁ ለሁላችሁ እላችኋለሁ እና ያው ዛሬ እንኳን በድጋሚ ደስ አለን እላችኋለሁ። ታስይሽ ናችሁ እኔ ሰይጣን መሆኔ አምናለሁ፣ ግን እኔ ሰይጣን መሆን አልፈልግም። በእኔ አደም መሆን እፈልጋለሁ። እንደናንተ ብርሃን ሊመጣልኝ እፈልጋለሁ። ያለ ህዝቦች ስለዚህ እንደገና ነው ሻሃዳ ምትይዙ። ሻሃዳ እናንተ አምላኮቼ ናችሁ። ተዋት ኸድር ካሊድ ረጋጋ። ካሊድ አሁን የምትናገረው ንግግር ሁሉም ነገር አይያዝም። ተው ካሊድ ሚዩት አድርገው። በዚህ ሰዓት ሁለት ነገሮች አሉ ተስፍሽዬ። አንድ የቆየችበት እዛ የቆየችበት ሎንግ ተርም ነው። ከእንደገና ደግሞ ትወጣለች በተባለች ጊዜ እኔ ጋ እንኳን ስትደውልልኝ እንደዚህ አልነበረችም። ገባ ጓጉታ ነበረ። ከዛ ደግሞ ነው። ስለዚህ ትንሽ ትረጋጋ። 2 ቀን 3 ቀን 4 ቀን ወር 2 ወር ትረጋጋ። ከዛ ሳይካተሪስት መታየት ካለባት ትታያለች። አሁን ግን ምንም በቃ ከዚህ በኋላ ምንም አያስፈልግም ማለት ሚዲያም ላይ መቅረብ አያስፈልግም። ምንም ነገር አያስፈልግም። በቃ አየን እጃችን ላይ ባለው ቪዲዮ አንተ ላይ በተደረገው ሁላችንም ቪዲዮ ሰርተን ህዝቡን ማመስገን አለብን። ጌታችንን አመስግነን እዚህ ላይ የተባበረውን በሙሉ ኡስታዞች እዚህ ላይ ተባብረዋል። ቄሶች እዛ ቦታ ላይ የተገኙአሉ። እነ መሐመድ አልዓሩሲ በሚችሉት አቅም ወጥተው ገብተዋል ከኛ ጋር። ስለዚህ ሁሉንም አመስግነን ከዚህ በኋላ እኔ ይቅርታ አድርጉልኝ እህቴ ማለት ናት። ለራሴ እንዲሆን የማልፈልገውን እህታችሁ ላይ እንዲሆን የማትፈልጉትን ሌላ ከዚህ በኋላ ሶሻል ሚዲያ ላይ መምጣት የለባትም። ትረጋጋ፣ ሕክምና ታርግ። በቃ መግባቷን ሁላችሁ ማየታችኋል። በቃ ከዚህ በኋላ ምክንያቱም በዚህ ሰዓት የምትናገረውም ንግግር ቫላንስ ያልሆነ ስለሚሆን ፕሊስ በቃ እናትና አባቷ አቅፈዋታል፣ አቅፋለች ቤተሰቧን። ለኢትዮጵያ ምድር በቅታለች። አልሐምዱሊላህ። ከእሷ ጋር የነበሩት ፍርዱ እንደተወሰነባቸው እንደተደረገባቸው እናውቃለን። የሁላችሁም ክሬዲት ነው ከፈጣሪያችን በታች ሱብሓነሁ ፈጣሪያችን በታች ሱብሓነሁ ፈጣሪያችን በታች ሱብሓነሁ አላህ። ከዚህ በኋላ የእሷን ቪዲዮ ይሄ እንደዚህ የምትናገረው መግባት የለበትም። ተስፍሽ ሌላውን ነገር በውስጥ ተነጋግረን የሚቀር ነገር ስላለ እሱን ጨርሰን ደግሞ የቀረም ገንዘብ አለ የተቀመጠ በራሷ ስም የሚሆን ነው። 13 ዓመት ማለት ሰው ልጅ ወልዶ ያሳድጋል። 13 ዓመት እድሜ ነው እና ቀላል ስላልሆነ ውስጡ አሁን ያለውን ነገር እንዲህ ነው ብሎ መናገር እኛ እንኳን የተሰማንን እያያችሁ ነው እናንተ ከስር የተሰማችሁ። ስለዚህ ሌላውን ነገር ጨርሰን ለእሷ የተቀመጠ ነው። የህዝብ አማና ነው። አማናችንን እኛ ቢኢዝን ረበል ዓለሚን ያንን የምንወጣለን። ይህንን ብቻ ነው የምላችሁ እህቶች፣ ወንድሞች፣ ወገኖች። እሺ ተስፍሽ። እሺ ሁላችሁንም ከልብ እናመሰግናለን። ያው ያስወጣሁት እኔ ነኝ ወንድም ካሊድን። ከዚህ በላይ መቀረጽ ስለሌለባት ነው። በቃ የሚደረግላት ነገር ይደረጋል። ምንም ማውራትም ማስወራትም አያስፈልግም። ያለው ነገር በቂ ነው። ጤናዋ እስኪመለስላት እና መስመር እስክትገባ ድረስ የምትፈልገውን ነገር ታደርጋለች። የምንፈልገው ከዚህ በኋላ ማንም ሰው ሚዲያም እንዳይቀርጻት። ዛሬ የተቀረጸው በቂ ነው። የገባላትን ብርም በአካውንቷ የቀረላትን ብርንም አስተካክለን አካውንት ከከፈተች በኋላ ትራንስፈር ስናደርግ አንዴ እናሳያችኋለን። አደራችሁን እንወጣለን። ከዛ ውጭ የምናደርጋቸው ግብአቶች ሁሉ ሪስክ ይዘውብን መምጣት የለበትም። ድካማችንን ልፋታችንን ገደል መግባት የለበትም። ስለዚህ አሁን እሷ ካለችበት ሲቹዌሽን አንጻር ይሄ ነገር ያስፈልጋት ነበረ። ይጠብቃት የነበረው ፕሮሰስ እንደተነገራችሁ ነው። ማንኛውም ሰው ዲፖርት ሲደረግ ማረፊያ ክፍል አለው። ከዛ ብዙ እንግልቶች አሉ። ያንን ደግሞ ማስተናገድ አቅሙ የላትም። በአሁን ሰዓት ላይ ኦልሞስት ከ13 ዓመት በላይ ተዘግቶባት እስር ቤት የነበረች ልጅ ስትወጣ ኢቭን አምና እንኳን አልተቀበለችም ነፃ መሆኗን። ስቲል ነው አላመነችም። ተስፍሽ ወታ የሆነ የሚጠብቃት ነገር በቃ
ፍርዱ ሊካሄድባት የወጣችን የመሰላት ቅድም እናቷ ሲያወራት ሊያረጋጓት መኮሩ ምናምን፣ ግን እስቲ አልተረጋጋችም። እና ይሄ የተደረገልን ነገር ልጅቷ ካለችበት ሁኔታ በጣም ትልቅ ነገር ነው እና መቼም የማንረሳው ነው። እጅግ በጣም ነው የምናመሰግናችሁ ኢትዮጵያ ኤርላይንስ፣ በሳውዲ አረቢያ የምትገኙም ደግሞ ኤምባሲዎች ስለትብብራችሁ ወላሂ ቃል የለኝም። ወረቢ በቃ እኔ እንጃ የብዙ ነገር መካሻን የሆናችሁልን እና ሰው አለን እንድንል ያደረጋችሁ በሀገርም ከሀገርም ውጭ ያላችሁ ሁላችሁን ከልብ እናመሰግናለን። የእውነት አቧፍናንም ካለ ላኩለት እስኪ። ከዛም ከኮሚቴዎቹም ቅድም እሱ ልነግርህ ነበርና ቅድም ያው አንዱ ከኮሚኒቲም ገብቶ ያው ተስፋዬን አንተን ያው በጣም ሲያመሰግን የነበረ ወንድማችን ነው። ድምፅ ነሽ መጣች መሰለኝ ማሜ ተስፍሽ እንትን አድርገው የ6 ሰው አድርገውና ያንተን አተልቀው። ለምን ቪዲዮ እንኳን ቢቀርጹ ኮሜንቱ ላይ ያው ጽሁፉ ስለሚገባ እንደዛ ብታደርግ ይሻላል። የ6 ሰው አድርገውና የእነሱን ተተልቀው በደንብ ይታያል። ለዛ ነው እንትን መጣ ብቻ ክፈቱ። በጣም ልባችን ቀጥ እያለ ነው። እሷ ስትመጣ ኮሜንቱን አጠፋዋለሁ። ምንድነው ቀጥ እያለ ነው። ለሚቀርጹ ሰው ደግሞ እንደዛ ይመቻል ብዬ ነው የ6 ሰው አድርገውና ከዛ አንደኛውን አተልቀው። ከዛ ይሄ እንትን እያዘበህ ነው። ለምን በደንብ ኮፒ ሊንክ እያደረጉ አይደለም? እኛ ስንት ነን ታዲያ? 1 2 3 4 5 6 7 አይደለም። ጽሁፉን ወደ ተከታች እንዲታይ ቪዲዮ ተስፍሽ ካሊድን አስገባው። እሺ አንዴ እሺ ጠብቆኝ። እሺ ቆይ እንደዚህ ላድርገውና 6 ሰው የሆነ 6% የሚላልና አንደኛውን ተተልቋል ማለት ነው። 3 ሰው 4 ሰው 5 ሰው 6 ሰው እንዳፈጠፍጠን ደግሞ አንተም ባለቀ ሰዓት አሁን የ8 ሰው ነው ያደረገው። አንደኛውን አድርገው 6ቱን እየፈለግኩት ነው። ኤግዛክትሊ 6 ሰው አንድ ቁርጻ አይ ቲንክ 6 ሰው የለም። አሁን በቃ አሁን አግኝተዋል። አሁን አተልቀው። አሁን የምትፈልገውን ሰው አተልቅ። አሁን ትክክል ነው። ኤግዛክትሊ ነው። በቃ አሁን የምትፈልገው ሰው ስታተልቅ አንዱ ብቻ ነው። አይዋ ኤግዛክትሊ በቃ እንደዚህ እንዲሆንልን። ጥሩ ሀሳብ። አሁን ካሊድን አስገባው። እሺ 2 ቦታ ነው ናግደለኝ ማሚ አሰላም አለይኩም ማሚ ወአለይኩም ሰላም። ሌላ ልንቀበላት ነው። አልሐምዱሊላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ደስ ይበላችሁ። ዛሬ ደስታ ቀን ነው። አልሐምዱሊላህ ሽክር ነው ምለው። በጣም ነው ማሽክረው። አልሐምዱሊላህ ረብል ዓለሚን። ሌላ ደስታ ቀን ነው ዛሬ። ደስ ይበላችሁ ለእያንዳንዱ ህዝብ፣ ለእያንዳንዱ ደስ ይበለው። ለሁሉ ደስ ብሎናል። ደስ ይበላችሁ። ተደስተናል። ደስታ ቀን አላህ ያርገው መጨረሻ ያዟን የኔ ልብ መምታት። ስለዚህ ይሰማል፣ ይታያል አለ ተስፍሽ ነው። እሺ በቃ እንሄዳለን። ይታያል ነው እና ስለዚህ ቆይ በቀጥታ እንግዲህ ያው ተስፍሽ ወደ ውስጥ እየገባ እንገኛለን። ሙሉ ለሙሉ ይህንን ነገር አጠቃላይ አብረው በጋራ ቤተሰቦቿ ያው ለመቀበል ወደ ውስጥ እየገባን ያለ ነው። እንግዲህ ሁሉ ላደረጉልን ላገዙን በሙሉ አሁንም ያው እንግዲህ ሰውን ያላመሰገነ ፈጣሪው እንዳላመሰገነ ይቆጠራል። ስለዚህ ይህንን አሁንም እንደምታየው ወላጅ እናቷ፣ አባቷ እንዲሁም አጎቷ፣ ወንድሟ፣ እህቶቿ ጭምር ዛሬ እዚህ ተገኝተዋል። እንግዲህ ተስፍሽ አንተ እስከ ዛሬም ያላየሃቸው እህቷ እንግዲህ እዚህ የምታያት ሙንታ ትባላለች። እንዲሁም ወንድሟ ደግሞ እዚህ ይሳቅ አይደል? አዎ እነዚህም ጭምር ሁሉ አብረውን በጋራ ሆነው እየመጡ ነው። እንግዲህ ደግሞ የውጭ ጉዳይ እና የኒስ ኤጀንቶች ደግሞ ተቀብለው እህታችንን ወደዚህ ወደ ኤርፖርት ይዘውልን ወደ ተርሚናል እንግዳ መቀበያ ይዘውልን የሚመጡ ይሆናል። ያው እንግዲህ እስከዛው ድረስ መሐመድ ያለውን ነገር ኦኬ። በመጀመሪያ ደረጃ እንግዲህ የተከለከለ ቦታ ላይ እንደዚህ ፈቅደውልን ወገኖቻችንን ደስታ በጋራ ልታሳዩልን የቻላችሁ ኒሶችን ከልብ ማመስገን እንወዳለን። ይሄ ልዩ ነገር ነው። ይሄ ልዩ ትብብር ነው። የምር ስማችሁን ከፍ የሚያደርግ ነገር ነው። እንደዚህ ወገን ለወገን ቆሞ ደስታችንን እንድናይ እናመሰግናለን። ከልብ እናመሰግናለን። ሚዩት እያደረጋችሁ ያለውን ነገር ወደዛ ነው እንጂ ወደዚህ የለም።
እና እስቲ ኒሶችን ከልብ አመስግኑልን። ሪከርድ የምታደርጉ ይሄ የተከለከለ ቦታ ላይ ነው እህታችንን ፈቅደውልን እያስገቡልን ያሉት ማለት ነው። እና ይሄ ማለት የሁላችንም ኃላፊነት ነው። በዚች አንድ ሌላ ውስጥ ብዙ የታሰሩ የተጎዱ ችግር ውስጥ ያሉ ወገኖቻችንን እናስብ። በጋራ ስንሆን ስንተባበር ብዙ ነገር መስራት እንደምንችል አስቡ። እሺ። ስለዚህ እዚህ ጋር ዛሬ የምናየው ነገር ምናልባትም ማሻአላህ አለይኩም ሰላም። በቃ አቁሙ ተብለናል። ኦኬ መሰወር አይቻልም አይደል? እዛ ሆኖ ካለው ይሰማል። አዎ ይሰማል። አንተንም ሲያመሰግኑ ነበረ። በተለይ አንተን በጣም ብዙ ሰዎች በተለያየ ስም ሲያነሱ እንደነበረ፣ ግን አንተ ያው ትክክል ስራ ከዚህ ነገር ላይ በጣም ስትለፋ እንደነበርክ ምናምን እና ኢንሻላህ እኔም ደውዬ ሼር አድርግላቸዋለሁ። ኢንሻላህ ይመጣሉ። እስከዛ ድረስ መሐመድ ነበር ወይ ተኝቶ ይሆናል ወይ ልደውልለት ላባፍናንም። እሺ ሚዩቱን አንሳና ድዋ ያድርጉልን ማሜ። ቆይ እኔ ላንሳው። እኛ ማንሳት አንችልም። አክሴፕት አድርገው። አክሴፕት ካላደርገው ሚዩት ነህ ወንድሜ። ው አትንጀርጀር፣ ፎከስ አድርግ። ጀርጅረው እና አቧሚራ ሲደው ነው ወይ ለራሳቸውም ስለተጨናነቁ ወይ ቢያንስ ይተዋቸው። እኔ እዚህ ሆኜ እኮ ልቤ ቀጣለች። እነሱን አስበከዋል። ወረቢ ሚዩት ነህ። ሚዩትን አንሳው ነው። አዎ አንተን ነው በቪዲዮ። እሺ ምን ፈለግ ቪዲዮሽ የሆነና ድዋ ያርጉልን አባታችሁ። አረ ለሙቤ የሆነች ልጅ ስትመጣ ኒቃቢስት ያደረገች እንትን ልቤ መታ ሌላ መስላኝ። በምን ለያት አብራን የመጣችው እሺ አረባክ ሴኪሪቲ እያስታስከኝ ነው ሙቤ። አርጉዱ